በእውነት የምወዳችሁ ምናፍቃችሁ በእውነት ዳዳ ነምበሯል። ሰላም ሰላም የዳዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር የተመሰገነ ይሁን በጣም ሰላም ነን። እንዴት ናችሁ? እኔ ዛሬ ደግሞ ዳዳ ብቅ ብላለች። መጀመሪያ ግን ላመሰግናችሁ ነው በእውነት እንጃ ቃላት ያንሰኛል። ቪዲዮውን እንኳን በትክክል አይደለም እየሰራውላችሁ። በቃ እንዴት ብዬ ልንገራችሁ? እግዚአብሔርን እናንተ እውነት እዚህ ላደረሳችሁኝ ምስጋና ላቀርብ ነው። መጀመሪያ እንደውም ብቻውን ነበር እሰራለሁ ያልኩት የምስጋናና ምስጋናችሁ እንዲደርስኔ ለእናንተ መጀመሪያ ምስጋና አመሰግናለሁኝ። በጣም ነው የማመሰግነው። በጣም ነው ማከብራችሁ። በጣም ነው የምወዳችሁ። ኑሩኔ ነው የምለው። በቃ ብዙኔ ቤተሰቡን በዛ እንድታረጉት ነው የምፈልገውና 10,000 ሰብስክራይብ አድርሳችሁኛል። ክብሩ ይስፋ ለመድኃኔዓለም። መጀመሪያ ምስጋናውን እሱ ይውሰድ። ከዛ ቀጥሎ ደግሞ ቤተሰቦቼ እናንተ በእውነት ድጋፎቼ፣ ጉልበቶቼ እኔ እንጃ ምን እንደምላችሁ አላቅም። እውነት ለኔ ብርታት ናችሁ። በቃ ለኔ አይዞሽ እንደዛ እየተገላመጥኩኝ ቪዲዮውን እንኳን በትክክል እየሰራሁት አይደለም። እኔ የምፈልገው እንደዚህ አልነበረም። በቃ የተሻለ የምሰራውን ሁሉ ለማቅረብ ነበር ፍላጎቴና ያው እንግዲህ እግዚአብሔር እስካልፈቀደ ድረስ ምንም ማድረግ አይቻልም። በተቻለኝ አቅም ግን አሁን ከዚህ በኋላ የራሴን የምመገበውን ምግብ ምንም ልስራ ምንም ለኔ የምሰራውን ለእናንተ ይጠቅማችኋል ብዬ አስባለሁ። ሼር ላደርጋችሁ ነው እና መጀመሪያ እንደምላችሁ እህቶቼ ወንድሞቼ በጣም ነው የማመሰግነው። በጣም ነው የማከብራችሁ። በጣም ነው የምወዳችሁ። እኔ እንጃ ቃላት የለኝም። አሁንም ቢሆን አግዙኝ፣ በርቱ። እውነቴን ነው። ያው እንዴት እንደምል አላውቅም። እውነት በጣም በቃ በጣም ነው ደስ ያለኝ። ፈጣሪን በጣም ነው ደስ ያለኝ እና እንደውም እኔ መግቢያውን ነበር ለብቻ ልሰራ የፈለኩትኝና እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር ብቻ ደስ ብሎኛል። ደስ ይበላችሁ። ሌላው ዛሬ ይዤላችሁ የመጣሁት ምንድነው ትንሽ ሴትዮ ይወጣ ስላለችኝ አሁን እራቴን እንድሰራ አስቤያለሁና ብዙዎቻችን ያው ያመጋገብ ችግር አለብን። ተኔም ጀምሮ ነው። እኔም መጀመሪያ ይሄ ነው ችግሬና አሁን ነው ትንሽ እንትን እያልኩ የመጣሁት። ሁልጊዜ ይሞላል ማለት አይደለም። ሁልጊዜ አይሞላም። ግን ያው ለራሳችን ሳንሆን ለሰው ነው እየሆንን ያለ ነውና ቢያንስ ራሳችንን እንዴት አድርገን ነው ማስተካከል ያለብን። ተጎድተናል በእርግጥ አውቃለሁ። ተኔ በላይም የተጎዳም ያለ ላይኖር ይችላል። ግን ደግሞም ከዛ በላይም ሊኖር ይችላል። አላውቅም። ግን መጀመሪያ ላይ ያለው ህይወቴ እንጃ እንግዲህ አሁን በቅርብ ጊዜ ነው እንግዲህ እንደዚህ መስራትም የጀመርኩትም ወደ ራሴ መመለስ የጀመርኩት። በፊት በጣም በቃ የኪኒን አይነት ነበር የሚደረደርልኝ። ጠዋትም ወስደው ቀንም ወስደው ማታም ወስደው እውነቴን ነው የምላችሁ። አሁን እግዚአብሔር ይመስገን ከዛ ሁሉ አልፎ እግዚአብሔር ይመስገን። እነሱ መድኃኒት ለመግዛት በጣም ይፈጥናሉ። እውነቴን ነው የምላችሁ። ታመምኩ ስትባሉ ወደ ነው የሚወስዷችሁ። ችግር የለባቸውም። ግን ራሳችንስ ብንጠብቅ የኛ ሳንቲም የት ነው የሚውለው? የኛ ሳንቲም የት እየሄደ ነው? ወይ ሰጥተን ጎሻ እንባል፣ ወይ እነሱ አያድጉ፣ ወይ እኛ አናድግ። ገባችሁ? እኛ ራሳችንን እየጎዳን እያቀበልን ራሳችንን እንደገና በቃሬዛ መሄድ ማለት ነው። እውነት ራሳችንን እንጠብቅ። አሁንም ቢሆን የምላችሁ ራሳችንን እንጠብቅ። ይሄ ሁሉ ላይኖር ይችላል፣ ግን አንዱ በቂ ነው። ኪያሩን አጥባችሁ ኪያሩን ብቻ መብላት ትችላላችሁ። እጥብ አድርጋችሁ በምትሰሩ ሰዓት በጣም አሪፍ ነው። ኪያር በሀገራችን ኩኮምበር ነው የሚሉት። ኩኮምበር እንደዛ ነው የሚባለው። እዚህ ግን ኪያር ነው የሚሉት በአረብ። ይሄ ነው እንግዲህ ላሳያችሁ። መጀመሪያ ዛሬ የሰራሁት ሰላጣ ነው፣ ግን በጣም አሪፍ እንደሚሆን እኛ ቃለሁ ለመሰላችሁ። ቅልል ያለ ነገር ነው መብላት የምፈልገው። እዚህ ጋር ያዘጋጀሁት ነገር አለ ላሳያችሁ። የቀረኝ ነገር አለ። ቆይ አንዴ ያመጣሁት የሰራሁት ነገር እያንዳንዱ ነግራችኋለሁ። ግን ይሄ ሁሉን አለ ማለት አይደለም። ይሄ
ሁሉም ነገር አለ ማለት አይደለም። ማለትም እኛ ጋር ለምሳሌ ይሄ ብቻ ካለ ወይ ደግሞ ይሄ ካለ አንድ ላይ ማድረግ ትችላላችሁ፣ ሁለቱም ብቻ ማለት ነው። ከዛ እንዲያባላችሁ ወይ ሌሞን ወይ ሎሚ ወይ ደግሞ ያገኝ ከልም ይሁን ይሄ አቸቶ በሀገራችን አቸቶ ይባላል አይደል? አቸቶም ካለ አንድ ጠርሙስ ከስተን ብናስቀምጠው እኮ ለረጅም ጊዜ እሱ ደግሞ ደስ የሚለው ነገር በራዳ አስቀምጡኝ አይልም። ገባችሁ? በራዳ አስቀምጡኝ አይልም። እዚህ ጋር ኩዝበራ አለኝ ላሳያችሁ። ኩዝበራ በአረብኛ ነው፣ በሀገራችን የድንብላል ቅጠል ነው። ይሄ እንደምታዩት በቆሎ ነው። ሀገራችን እንኳን ኖሮ ካልተጠበሰ አንበላውም አይደለም። እዚህ ጋር ግን እንዴት እንደምንበላው እዩት። በሰላጣ መብላት እንችላለን። እዚህ ጋር አቮካዶ አለኝ። እዚህ ጋር ደግሞ ቅጠሉ ሽንኩርት ባሮ ሽንኩርት ነው የሚባለው። ቅጠሉ ሽንኩርትና ቃሪያ አድርጌያለሁ ጎንና ጎን። ቃሪያ በጣም አሪፍ ነው። ተምነግራችሁ ነገር ቃሪያ በጣም መድኃኒት ነው ለሁላችንም ለጤንነት ራሱ። እዚህ ጋር ካሮት፣ ኪያር፣ ኩኮምበር አገራችን አለ። እንደውም ስኳር ያለባችሁ እህቶች ወንድሞቼ እውነቴን ነው ይሄን ተጠቀሙ። መፍጫ ጁስ መፍጫ ካላችሁ እንዳሲር መጠቀም ትችላላችሁ። አጥባችሁ ማንኛውም ምግብ ላይ መክተት ትችላላችሁ። እዚህ ጋር ቱና አለኝ ግን አሁን አልተጠቀመውም ለማሳየት ነው። ግን እንደዚህ አይነትን መጠቀም ትችላላችሁ። ሀገራችሁ አለ ሀገራችን ኢትዮጵያ። ራሳችሁን አትጉዱ በእውነት ግድ እንጀራ ብቻ ግድ ሌላ ነገር በቃ እንደባንም ተማሙታችሁ የሆነ ነገር ይሄንን አድርጋችሁ እንኳን ይችን አድርጋችሁበት መሳመራትም ይሆናችኋል እና በጣም አሪፍ ላይ ነው የሚሆንላችሁ። እውነቴን ነው የምላችሁ። እና እኔ ይሄንን አሁን አልሰራውም። ለምንድነው መጨረሻ ላይ በኋላ ላይ አደርገዋለሁ በምበላበት ሰዓት የማደርገው። እና ይኸውላችሁ አሁን የማደርገው ይሄ የድንብላል ቅጠል ለምሳሌ ሰላጣ ከሌለን አብሶ አረብ ሀገር ያላችሁ እውነቴን ነው አረብ ሀገር ያላችሁ ባይፈቅዱላችሁ እንኳን ለመስረቅ ሞክሩ። በእውነት ሰርቃችሁ ሳታያችሁ እንደዚህ ካሜራ ምናምን ከሌለ ሰላጣ ነገር ሰርታችሁ ለመብላት ሞክሩ። እና ብቻ ያለው ነገር በጣም ከባድ ነው። ምን ልላችሁ ነው? አሳቢ የተሰረቀ እዚህ ጋር ሌላ ሰው እየሰራ ነውና በጣም ድምጽ ይወጣል። በጣም ድምጹ እንደሚረበሽ አውቃለሁና በጣም ይቅርታ። እና በጣም ይንከሸከሻል። በጣም ይቅርታ። እኔ ማለት እንግዲህ ከባድ ነው። ያው ያለሁበት ቦታ ይመሰክራል። ምንም ማድረግ አልችልም። ግን ይኸውላችሁ አሁን እዚህ ጋር ኪያር ከትቻለሁኝ። በሀገር ቤት ግን ቅል ይመስላል። እውነቴን ነው የምላችሁ። ሄዳችሁ እንደዚህ የስኳር ህመምተኞች ካላችሁ በብዛት ይሄን ተጠቀሙት። እንደው እውነት ምን አለች ትላላችሁ? የመጀመሪያ ጊዜ እኔ በዚህ ነው እንትን ያለንኝና ከዛ በኋላ ነው ያኛውን አይቼ ያንን መጠቀም የጀመርኩት። ይሄ ግን በጣም ምርጥ ነው። ከፈለጋችሁ ትንሽዬ ሎሚ አድርጋችሁ እንደ ጁስ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ይሄንን ማለት ብዙዎቻችን ኢትዮጵያ እንግዲህ አነስተኛ ኑሮ ያለን አለን። የተሻለ ኑሮ ያለው ሁሉም ነገር ይኖራል፣ የተመቻቸለት ነገር ይኖራል። ለምን ማሽኑ ይኖራል፣ መፍጫው ሁሉ ነገር ይኖራል። ግን አሁን መፍጨት ባንችል ማለት ነው እንደዚህ ሰላጣ ውስጥ መክተት እንችላለን። ገባችሁ? ጁሱን ባንጠጣው እንዲሁ ዝም ብላችሁ ካምሉን መብላት ይቻላል። እንዲሁም ካምሉን አሳያችኋለሁ አሁን ማለት ነው እንድታቁት። እዚህ ያለው እኔ ሀገር ቤት ሄጄ በጣም ትልልቅ ነው። እዚህ ያለው ግን በጣም ትንንሽ ነው። ምናልባት እንዳይደናገራችሁ። አሁን በቆሎ ከትቻለሁ፣ የድንብላል ቅጠል ከትቻለሁ እና ኪያሩን ከትቻለሁ። አረብ ሀገር ያላችሁ ታውቃላችሁ። ኢትዮጵያ ያላችሁ ግን ኩኮምበር ነው የሚባለው። እርግጠኛ ነኝ ቅል ነው የሚመስለው። በጣም ትልልቅ ነገር ነው። አይቼዋለሁም ገዝቼዋለሁም። ኢትዮጵያ ሄጄ እየተጠቀምኩት ነበረ ለረፍቴ በሄድኩበት ሰዓት ማለት ነው። እዚህ ጋር እንትኑን በማን ነው በዚህ ጀዘር ነው የሚሉት። በዛ ግን ካሮት ይቀርታ አድርጉልኝ። እንግዲህ ያው እዚሁ ስለበቀልኩ ነው እውነት። ይሄ ደግሞ ቃሪያና ባሮ ሽንኩርቱ ቅጠሉ በጣም አሪፍ ነው። ይሄ እንደዚህ ያደርጋለሁኝ።
እዚህ ጋር ደግሞ ምን አለ መሰላችሁ? አቮካዶ አለኝ። አቮካዶ ቶሎ ታልሰራችሁት የመጥቆር ጠባይ ያለውና እሱ አለኝ ማለት ነው። ሶስ አሁን እዚህ አረብ ሀገር ያላችሁ እህቶቼ ሶስ ሲሰራ እነሱ በጣም ብዙ ነገር ይከቱበታል። ስትሮማን ምናምን እሱን ነገር ባትጠቀሙት እኔ እውነቴን ነው የምላችሁ። ይሄ ታሽጎ ምናምን እንትን ብሎ የሚመጣው ነገር ምንም እንትን አይልም፣ እውነት ለመናገር ማለት ነው። ግን በኖርማል እንደዚህ ተተጠቀማችሁት ምንም እንትን የለውም። ይሄ እንዴት እንደሚያምር አሁን የሚከተውን ደግሞ እነግራችኋለሁ። ይሄ ማየት ትችላላችሁ። ማለት በቃ ዳዳ ምን አይነት ሆርን ያለሽ እንዳትሉኝ ብቻዬን ይሄን ሁሉ አንዴ አልበላም እኔ እና ይሄን ያው ለማናንተ ለማሳየት ያክል ነው። ማለት አሁን ለምሳሌ ሁሉም ነገር አይኖርም። አሁን የሾርባው ቅጠል ካለ ይሄኛው ከሌለ ይሄ እንደውም አረብ ሀገር ብዙ ጊዜ ይመጣል ቤታችን ውስጥ ብዙ ጊዜ ነው የሚመጣው። ከዛች ላይ ትንሽ እየቀነሳችሁ ወደ ሆነ ቦታ ማድረግ ሌብን እንዳስተምራችሁ በጣም ይቅርታ። ግን እንደዛ ማለት እኔ የራሴ ችግር ስላለኝ ነው። እኔ ራሴ ገዝቼ ነው ማለት በቃ መጨናነቅ አልፈልግም። ራሴ ገዛለሁ፣ ሄዳለሁ፣ የምፈልጋቸው ነገር ገዝቼ እመጣለሁ፣ አስቀምጣለሁ። ራሴ ቤት እንትን አስቀምጣለሁ። በምጠቀም ሰዓት ነው ወደዚህ ይዤ የምመጣው እንጂ ከነሱ ጋር አንስቼ እንትን አልልም። እዚህ ጋር ቁንዶ በርበሬ ትንሽ እያደረግበታለሁ። እቃው እንግዲህ ምልክት ቁንዶ በርበሬ ምንድነው ልትሉ ትችላላችሁ። ብዙዎቻችን ማናቀው ልንኖር እንችላለን። ግን እንጃ እሱን ማያቅ ያለም አይመስለኝም። እኔ ትንሽ ነው የማደርግበት፣ ብዙ አላደርግበት። የማቃጠል ስሜት ስላለው በቃ ሎሚ ትንሽ አደርግበታለሁ። እዚህ ጋር ጨው ደግሞ ትንሽ አደርግበታለሁ። እንዳልኳችሁ ይሄንን አሁን አላደርገውም። ውሃውን እደፋና ለማድረግ ስፈልግ አጠነፍፈውና በማንኪያ ጫን ብዬ ውሃውን እደፋዋለሁ። ውሃውን አልፈልገውም። ከዛ ምንድነው የሚባለው በእንትን አላውቅም፣ ግን ሰርዲን ነው መሰለኝ የሚባለው ኢትዮጵያ። ባልሳሳት ተሳሳትኩኝ፣ ያው ኮሜንት ላይ አሳውቁኝ። ሰርዲን ነው የሚባለው እርግጠኛ ነኝ። እዚህ ጋር ግን ቱና ይሉታል ዝም ብሎ ማለት ነው። ስለዚህ ይሄ በኋላ ነው የማደርገው። ለማሳየት ነው ያመጣሁት። ለእናንተ ይጠቅማችኋል፣ ተጠቀሙት ነው። ይሁን ቤት ውስጥም ካለ እንደዚህ የማይቆጣጠሯችሁ ከሆነ ማታ ሰብሰብ ብላችሁ መቼም አንድ ብቻውን ያልሆነ ሰው ሊኖር ይችላል። አንድም ከሆንሽ ደግሞ የራስሽን ሰዓትሽን ጠብቀሽ አስተካክለሽ መጠቀም እንዳለባችሁ ነው የምነግራችሁና ጨው ደግሞ አታብዙ። በጣም ጨውም አያስፈልግም። በጣም ጥሩ አይደለም ጨው ለኩላሊታችን። አይ ዳዳ ዶክተርም ሆና ላይ ዳዳ እንግዲህ ምንም ማድረግ አይቻልም። እኔ ግን የምነግራችሁ ብዙ ጊዜ ስለሄድኩ ነው። እውነቴን ነው። ብዙ ጊዜ ሐኪም ቤት በጣም ከዓመት በላይ ነው የተንገላታሁት። ማርያምን ነው የምላችሁ። እኔ የምነግራችሁ ያለሁት ነገር ያገኘሁትን ጥቅም ነው ያገኘሁትን። እንዴት እንደማስረዳችሁ አላውቅም። ፈጣሪን ነው የምላችሁ። በጣም ብዙ ጊዜ እኔ እንጃ ሳምንት አልሞላም፣ ሁል ጊዜ እሄዳለሁ ሐኪም ቤት እሄዳለሁ። ኪስ ነው የሚሰጠኝ። እሱን ለመግዛት በጣም በቃ ችግር የለም። እዚህ ጋር ግን ያለው በቃ ይሄ ለእንደዚህ ነው፣ ይሄ ለእንደዚህ ነው፣ ይሄ ለልጆቼ ነው፣ ይሄ እንደዚህ ነው የሚባል ነገር አለ። በዛን ሰዓት እኛስ ትልቁን ድርሻ የምንሰራው እኛ ነን። ግን እኛ እኔ የራሳችንን ቤት ስለማውቀው ነው። እውነቴን ነው የምላችሁ። ሌላው የሚጣልለት ወይ ዳቦ ወይ የሆነ ነገር ነው። ግን እንደዛ ደክመን እንደዛ ሆነን ምንድን ነው ትርፋችን? በሽታ። በየጊዜው ነው የምንሄደው ሐኪም ቤት። ገባችሁ? ግን ከምንሰራው ላይ ትንሽም ብትሆን የራሱ ጉዳይ። መጀመሪያ ያ ብር የሚመጣው እኛ ጤና ስንሆን ነው። እኛ ከሌለን ግን ምንም ነገር ይቀራል። ቤተሰብ እንደዛ ከዳር እስከ ዳር ስንረዳው የቆየ ነው። ቤተሰብ እንኳን እኛ በሽተኛ ሆነን ስንሄድ ደስተኛ አይሆንም። እንንገራችሁ እወቁ ለራሳችሁ እህቶቼ። አብሶ አረብ ሀገር እንደኔ ስደተኛ ሆናችሁ ያላችሁ እህቶቼ ራሳችሁን ጠብቁ። ይህንን ነገር በሌላም ቪዲዮ መጣበታለሁ። እውነቴን ነው የምላችሁ። ብዙ ነገር አለና ራሳችሁን ጠብቁ ባካችሁ። አሁን ወደ መብላቱ ልሄድ። ምን ይመስላችኋል? አብረን ብንቀምሰው። እኔ እንዳልኳችሁ ጨው አላበዛም ብያችኋለሁ አይደል? ጨውም አልፈልግም ብዙ። ቁንዶ በርበሬውንም የማደርገው ያው ትንሽ እንትን እንዲል ያክል ነው። ቃሪያ ያለው ሁሉ ነገር አለው። ምንም ቅመም የሚያስፈልገው ነገር አይደለም። እሺ አሁን ጨርሻለሁኝ።
እንግዲህ ማንኪያው ግን በጣም ትልቅ ነው። ምንም ማድረግ አልችልም። ይኸውላችሁ እንደዚህ ነው። እዚህ ጋር ደግሞ ምን አሳያችኋለሁ መሰላችሁ? እዚህ ጋር ዝንጅብል መፍጫ ካላችሁ የዝንጅብል ጁስ መስራት ትችላላችሁ። ይህን ትፈጩና ጨጓራ ካለባችሁ ግን እህል ሳትበሉ መጠጣት የለባችሁ። እህል ተበላችሁ በኋላ ግን ችግር የለውም። አንድ ኩባያ ምሳ ሰዓት ላይ መጠጣት ትችላላችሁ። አንድ ኩባያ ደግሞ ጠዋት ተቁርስ በኋላ 3 ኩባያ በቀን ብትጠጡ በጣም አሪፍ ነው። ለምን? ለኮሌስትሮል ቅባት ላለብን ሰዎች የኮሌስትሮል ኪኒን ከመውሰድ በጣም ምርጥ የሆነ ነገር ነው። ልንገራችሁ፣ ምናልባት ማሽን የሌለው ሰው ይኖራል ብያቸዋለሁ። አፍሉት፣ ውቀጡና እጥፍ አድርጋችሁ መጀመሪያ ላይ ባትልቁትም ችግር የለውም። ወቅታችሁ በሙቀጫ አፍልታችሁ ለምሳሌ ለዛሬና ለጠዋት ለማታ የሚሆነውን በእንደዚህ አይነት ሃይላንድ አድርጋችሁ ቁጭ ማድረግ ትችላላችሁ። ምንም ችግር የለውም። እንዲያውም በማንቆርቆሪያ ውስጥ ማድረጋችሁ ማስቀመጥ ትችላላችሁ። እንዴት እንደሚያምር ሎሚው ግን ታይተኛ ምንም ማድረግ አልችልም። ይቅርታ። እኔ እዚህ ጋር ሎሚ አድርጌበታለሁ፣ ግን ተታይተኛ መጀመሪያ ስለከተትኩትኝ ተታይተኛቷል። ሊታያችሁ ይችላል፣ አይታይም፣ አላቅም። እኔ ሎሚ አድርጌበታለሁ። ለምን? የሁለቱም ጥቅም ለኔ አንድ አይነት ነው። ቪታሚን አለው። ሎሚም ቢሆን ተጠቀሙ። ውሃ በምትጠጡ ሰዓት ሃይላንዳችሁ ውስጥ አድርጋችሁ ሎሚ፣ ናና ካላችሁ ኪያር፣ ኩኮምበር ማለት ነው። ሃይላንድ ከቢር ሃይላንድ እንደዚህ ገበያ ላይ ስትሄዱ 9 ብር ምናምን አለ። እሱን ገዝታችሁ ካውያም ስተኩሱ የቱንም ምንም ነው ሰሩ ብቻ ይዛችሁት ሂዱ። እሱን ነገር ቀርጥላችኋለሁ እኔ እንዴት አድርጌ እንደምጠጣ። በእርግጥ ውስጡ ላያሳያችሁ ይችላል፣ ግን ምን እንደማዘጋጅ ምን እንደምከትበት መጀመሪያ ላይ ያሳያችኋለሁ። እሱን ነገር አሳያችኋለሁ ድጋሚ። አሁን ሰላጣውን እንብላ ቤተሰቦቼ። በእውነት የምወዳችሁ ምናፍቃችሁ በእውነት ዳዳ ነምበሯል። እውነት በጣም ይጣፍጣል። ቃሪያውን ብዙም አይፋጭም፣ ያባላችኋል። ተፈልጋችሁ ቶስት ይሄ የጥቁሩ ቶስት አለ አይደል? ይሄ ስላይሱ እሱን 2 ታረጉና ሴብ ካላችሁ አረብ ሀገር ላላችሁ ሴቶች ሴብ ታረጉና ከፍላችሁ ይዛችሁ ምን ትችላላችሁ። አርጋችሁ ላይ ቁጭ ብላችሁ መብላት ትችላላችሁ። በጣም አሪፍ ምግብ ነው። አይርብም፣ ምንም አይልም። ቸርሶች እንግዲህ አሲሩን ደግሞ ልቅመስላችሁ። እንደዚህ አርጋችሁ ስሩ እህቶቼ፣ እንደዚህ አርጋችሁ ጠጡ። በጣም ትልቅ መድኃኒት ነው። መድኃኒት አትዋጡ፣ መድኃኒት አትውሰዱ። ለራሳችሁ መድኃኒት ስሩ። ራሳችሁ አስተካክሉ። ራሳችሁን ትበሉ። ይቅርታ እንግዲህ ስልክ እየተደወለ ነው ስልኬ። መልካም ጊዜ ይሁንላችሁ። እወዳችኋለሁ ቤተሰቦች። ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ። ከወደዳችሁት ሼር አድርጉልኝ። ተረፈ ሰላም ሁኑልኝ። እወዳችኋለሁ። በእውነት በጣም ነው የምወዳችሁ።